የኔ ተወዳጆች ዛሬ ሁለት ነገር ይዤ መጥቼላችኋለሁ። ከኔ ጋር ቆይታ አድርጉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ውድ ቤተሰቦች ሰላም ለእናንተ ይሁን። በያላችሁበት እግዚአብሔር ሰላምና ቸርነት ብዙት ይበልላችሁ። ወደ ጉዳይ ስገባ ዛሬ ሁለት ነገር ይዤ መጥቻለሁ ስላችሁ ሁለቱ ነገር ለኛ ለዩቲዩበሮች በተለይ ደግሞ ጀማሪ ለሆነ ዩቲዩበሮች እንዲሁም ደግሞ ዩቲዩብ ላይ ሊቭ ስንገባ ያለ ሁኔታ ነው ዛሬ ይዤ መጣሁት ማለት ነው። ማድረግ የሌለብን ነገሮች ማለት ነው። አንደኛው ነገር እኛ ዩቲዩብ ላይ ሊቭ ስንገባ ሊቭ ላይ ቁጭ ስንል ብዙ ቅድሚያ ዩቲዩብ ስንጀምር ራሱ ወደ ሚዲያ ራሳችን ስናወጣ ራሳችንን ዝግጁ አድርገን ራሳችን ሬዲ ሆነን ለማንኛውም ነገር ስለንቦና ዝግጅት የአእምሮ ዝግጅት አድርገን ነው መውጣት ያለብን እንደኔ ማለት ነው። ለሁሉም ይጠቅማል ይሄ ነገር ማለት ነው። በዚህ ዩቲዩብ ላይ ሊቭ በመገባበት ሰዓት አንድ የተረዳሁት ነገር አለ። ያንን ነገር ነው ማጋራችሁ። እሱ ምንድነው? ሊቭ ላይ ሆነን እኛ ለስራ ነው እና ስራ ብለን ነው ሊቭ ላይ የምንቀመጠው እና ሀሳብ ሼር ለማድረግ ነው ሊቭ ላይ የምንቀመጠው። ግን ሆኖም ከስር የሚጻፍልን ጽሁፎች የሚላክልን መልእክቶች አሉ። ሁለት አይነት መልእክቶች አሉ። አንዱ በጎ ያልሆነ መልእክት፣ አንዱ ደግሞ በጎ የሆነ መልእክት ነው። በጎ ካልሆነው ልንነሳላችሁና በጎ ያልሆነው መልእክት እንዴት ወደ በጎ እናምጣው የሚል ነው። ብዙዎቻችን ሊቭ ላይ ተቀምጠን ከስር በጎ ያልሆነ ንግግር፣ በጎ ያልሆነ ሀሳብ ለኛ ሲጻፍልን ያንን እነሱ በጎ ያልሆነ ነገር የጻፉልን ሀሳብ እኛ ደግሞ ተቀብለን ራሳችን ሚዲያ ላይ እነሱ በጽሁፍ ያሉትን እኛ ደግሞ በአፋችን አውጥተን አንብበን ለህዝብ እናጋራዋለን ማለት ነው። ይሄ በጣም ትልቅ ስህተት ነው። የእውነቴን ነው የምላችሁ፣ በጣም ትልቅ ስህተት ነው። እነሱ ጽፈውታል ደን እዛ ዩቲዩብ የዛን ጊዜ ሊቭ ላይ ያለ ሰው ነው ሜሴጁን የሚያየው ማለት ነው። እኛ ግን በአንደበታችን አንብበነው ድምጻችን ከፍ ብሎ ይነበባል። አንብበነው ለህዝብ እናጋራዋለን። ምክንያቱም የሆነ ጊዜ የሆነ ሰው ስክሮል ሲያደርግ በሆነ አጋጣሚ ቤተሰባችን ሊሆን ይችላል፣ ጓደኞቻችን ሊሆን ይችላል። ያንን የኛን አንደበት ያነበብንበትን አንደበት ይሰሙታል። ዞሮ ያንን ክፉ ንግግር ያንን ክፉ የሆነ ሐሳብ እናጋራለን ማለት ነው። ይሄ ክፉ የሆነን ሐሳብ ለህዝብ ማጋራት መልካም አይደለም። ስለዚህ ክፉ ያልሆነ ሐሳብ ለኛ ሼር ሲደረግ ከስር ሲጻፍልን እኛ አንብበን ያንን ሰው ከቻለን ወደ ክፉ ለመመለስ መሞከር፣ ካልቻለን ደግሞ መተው አለማንበብ። ከቻለን ደግሞ ያንን ሰው ያንን የጻፈልንን ጥሩ ያልሆነ ሐሳብ እኛ ደግሞ ወደ በጎ ማምጣት እንዴት እናመጣዋለን? እሱ ወደ ክፉ ንግግሩን የተናገረውን እኛ ወደ ፍቅር በመቀየር በፍቅር አቀባበል በመቀበል ያንን የሱን ሐሳብ ወደ በጎ ሐሳብ በማምጣት በሰላምታ መለወጥ፣ በጥሩ አቀባበል ከተቀበልነው ያ ሰው ከዛ ሐሳብ ይመለስ ይችላል። በዚህ ላይ አንድ ነገር ላጋራችሁ ፈለኩኝ። እኔ እዚሁ ሳምንት ውስጥ የገጠመኝ ነገር ማለት ነው። እዚህ ሳምንት ውስጥ ምን ገጥሞኛል? እኔ ሊቭ ላይ ብዙ ጥሩ ያልሆነ ንግግር የሚናገሩ ልጆች ገጥሞኛል። ከዛ ሁሉ ውስጥ አንድ ትምህርት ያስተማረኝ ወንድም አለ። እሱ በምን ትምህርት አስተማሪ መሰላችሁ? ከስር ክፉ ያልሆነ ንግግር ተናገረ። ያንን ክፉ ያልሆነ ንግግር እኔ አላነበብኩትም። ያንን ክፉ ያልሆነ ንግግር አንብቤው ባጋራው እኔ ጥሩ ስሜት አይሰማኝም። በአፌ በአንደበቴ ድለው እንኳን ደስ አይለኝም። ያ የገጠመኝ ነገር ምንድነው? እሱ ያንን ነገር ጻፈ፣ ወጣ አለ ጽፏል ማለት ነው። ሲጽፍ እኔ ደግሞ ስሙን ብቻ ጠርቼ ሰላም አልኩት። እንኳን ወደ ቤቴ ደህና መጣህ ብዬ በጥሩ አቀባበል ተቀበልኩት ማለት ነው። ከዛ ከስር ምን ብሎ ይጽፍልኛል? አማርኛ ማንበብ አትችይም ወይ? ያልኩሽ እኮ ጥሩ ያልሆነ ነገር ነው። አማርኛ ማንበብ አትችይም ወይ ሲለኝ እኔ ደግሞ እንዴት ያንን ነገር ላንብበው፣ እንዴት ላጋራው? ስለዚህ ለዛ ነው ወደ ፍቅሬ ወደ ሰላም ያመጣሁት። ያ ሰው ምን አለኝ? ከስር ድጋሜ ሲጽፍልኝ
ሁሉም እንዳንቺ ቢሆን ብሎ ሐሳብ ሰጠኝ እና ከዛ ወደዚህ ያ ሰው ሲመጣ በአካል አላቀው በምንም አላቀው በሜሴጅ ነው ግን ሲመጣ ከዛም በኋላ እንትን አይምሮዬ ሴቭ አደረገው ፕሮፋይሉን ከዛ በኋላ ሲመጣ በፍቅር መጥቶ ሰላም ብሎኝ እኔ ጋር ቆይቶ ነው የሚሄደው ማለት ነው። ይሄንን ሰው ለካ አልኩኝ እኔ በውስጤ ለካ ማንኛውም ሰው በክፉ ባልሆነ ነገር መንገድ ሲሄድ ወደ ራሳችን መመለስ ወደ መልካም መንገድ መመለስ ይቻላል የሚለውን ነገር ነው ከዛ ልጅ የተረዳሁት ማለት ነው። እኔ ትልቅ ትምህርት ነው ያስተማረኝ በመሰረቱ ክፉ ያደረገብንን ክፉ ያለ ማድረግ ጥሩ ያልሆነ ንግግር ሲናገሩን ያንን ንግግር በመልካም መመለስ እንዳለብን የዛን ቀን ከዛ ልጅ ነው የተረዳሁት ከዛ ወንድሜ ነው የተረዳሁት። እና እኛ ሁላችንም ይሄንን ተግባር ብንተገብረውስ እኔ ሊቭ ላይ ብዙ እህቶቼ ጋር ብዙ ልጆች ጋር ነው የሚሄደው ማለት ነው። እንደዛ ሲሄድ ከስር የሚሰጣቸውን መልእክት አውጥተው ራሳቸው ይሉታል መልስ ምት ይሰጣሉ። ያንን መልስ ምት ባንሰጥ ምንም አይጠቅመንም። እኛ አንደኛ የሆነ መልካም የሆነ ነገር ሼር ለናደርግ የሆነ ነገር ሐሳባችን ሼር ለናደርግ እስከወጣን ድረስ ለምን መልካም ያልሆነ ነገር እንናገራለን? ለዛ ሰው ደግሞ ለምን መልስ ምት እንሰጠዋለን? የኔ ሐሳብ ነው ባታደርጉት መልካም ነው እላለሁ። ይሄ ከጥሩ ያልሆነ ነገሩ ያለው ሐሳቤ ነው። ሁለተኛው ሐሳቤ ደግሞ ጥሩ ከሆኑና በጎ የሆኑ ሐሳቦች ናቸው። በጎ የሆኑትን ሐሳቦች እግዚአብሔር ያብዛለን፣ በጎ ያልሆኑትን ደግሞ ወደ በጎ ያምጣለን የኔ ሐሳብ ነው። እና በጎ የሆኑትን ሐሳብ ስመጣላችሁ እኔ በጎ የሆኑ ሐሳቦች ያበረታቱኛል፣ ጠንካራ እንደሆነ ያደርጉኛል። በርቺ፣ አይዞሽ፣ ከጎንሽ ነን ብለው እርስ በራስ ደግሞ የምንደጋገፈው ነገር እንድሰራ እንድበረታ ነው የሚያደርገኝ እኔን ማለት ነው። እዚህ ሚዲያ ላይ የወጣሁት አጭር ጊዜ ነው እዚህ ዩቲዩብ ላይ ማለት ነው። ያው ሚዲያ ማለት ባይቻልም ያው ትልቅ ሚዲያ ስላልሆነ ማለት ነው ማለት ባይቻልም ወደዚህ ስወጣ እና የሆነ ነገር ሐሳብ ሼር አደርጋለሁ ብዬ ስወጣ ይሄን ያህል የሰው ፍቅር ይሄን ያህል ሰውን አገኝበታለሁ ብዬ እውነት አላሰብኩም ነበር። እዚህ ጋር ብዙ የሰው ፍቅር አለ፣ የሰው መውደድ አለ፣ የሰው መከባበር አለ። ሰው አከብሮ ወዶ ፈቅዶ ሰዓቱን ሰጥቶ ከኛ ሲሆን ደግሞ ያን ሰው በጥሩ ሪስፔክት በጥሩ አቀባበል ብንቀበለው መልካም ነው እላለሁ። እና በጎ ሐሳብ ደግሞ ሼር የሚያደርጉልን እህት ወንድሞች ሁላችሁንም ተባረኩ እላለሁኝ። እግዚአብሔር ይባርካችሁ። ምክንያቱም እነሱ ከጎናችን ሆነው በርቱ ጠንክሩ ሲሉን እኛ እንበረታለን። እኛ ደግሞ ራሳችን እርስ በራሳችን ዩቲዩበሮች በተለይ እዚህ ሊቭ ላይ እና ደግሞ በየሰው ሀገሩ ያለን ማለት ነው ብዙ ያልሆነ በቃ ሰው ሀገር ላይ ሆነን ሰው ቢናገረን ለምሳሌ ምንሰራባቸው ሰዎች እኛም ቢናገሩ ምንም አይመስለንም። ግን ዜጋችን የሆነ ሰው የውጪ ባዕድ ሰው ቢናገር ምንም የማይመስለን እና ደግሞ እነዚህ ሰዎች ደግሞ የሀገራችን ዜጋ በተለይ ሲናገሩን የሚከፋን ጥር የሚለን ለዛ ነገር መልስ በቃ አንድ ጥሩ ያልሆነ ንግግር የሚናገሩትን ያን ነገር እንዲናገሩን አንፈልግም። ግን እዚህ ጋር ከስር እየመጣችሁ ያልሆነ ንግግር የምትናገሩ በዛ የምንሰበር በዛ ቅር የሚለን ከመሰላችሁ ስታችኋል። እውነቴን ነው የምላችሁ ስታችኋል። ለምን መሰላችሁ? እኛ ያ የእናንተ ንግግር ሊሰብረን አይደለም ከዛ የበለጠ ቻሌንጅ አድርጎን ሰው ሀገር ላይ የምንኖረው ከዛ የበለጠ ከባድ ገጠመኞች እየገጠሙን ነው እኛ እዚህ ጋር የምንኖረው የምንሰራው ማለት ነው። ስለዚህ ቢያንስ እኛ ጋር ስትመጡ ጥሩ የሆነ ንግግራችሁን ብታጋሩን ጥሩ የሆነ ሐሳብ ሼር ብታደርጉን በጣም ደስ ይለናል ማለት ነው። የኔ ውዶች፣ የኔ ተወዳጆች፣ የኔ ውድ ቤተሰቦች ከኔ ጋር ሆናችሁ የምታበረታቱኝ ከጎኔ ላላችሁ ትልቅ ክብርና ትልቅ ምስጋና ነው ያለኝ። እንዲሁም ደግሞ ሌሎቻችሁ በተለይ
ዩቲዩበር ሳትሆኑ እኛን የምታበረታቱ ልጆች በጣም በጣም ነው ማመሰግነው። ለእናንተ ትልቅ ሪስፔክት አለኝ። እንዲሁም ደግሞ ዩቲዩበር ይሆናችሁ ሶ ዩቲዩበር ስላችሁ በቃ እኛ አሁን ለምሳሌ ጀማሪዎች ሳንሆን ነባር ዩቲዩበሮች የምሰሩ የዩቲዩብ ሳይንስ ጠለቅ ብሎ የገባችሁ እኛን ደግሞ ጀማሪዎችን ሲሆን እነዛን ጀማሪዎች ብታበረታቱ ከጎናችን ብትሆኑ ብዬ ይሄ ጥያቄ ነው። አበረታቱን ከጎናችን ሆኑ የሚለው የኔ ሐሳብና የኔ ጥያቄ ነው። ብታበረታቱ ደስ ይለናል። ያንን ሳይንስ ብዙዎቻችን ሳይንሱን ሳናውቅ ነው ወደዚህ የምንገባው። ለዛም ነው ዝግጁ ሳንሆን ይሆን አለ አይደለ የምንገባው። ግን እናንተ ያንን ሳይንስ ውስጥ ስላላችሁ ያንን ሳይንስ ብታጋሩን የማርኬቲንጉን የዩቲዩቡን ሐሳብ በአላ አይደል ብታጋሩን ያንን ነገር እንድናውቅ ብታሳውቁን ብትረዱን ከጎናችን ብትሆኑ በጣም ደስ ይለኛል። የዩቲዩብ ሳይንስ የገባችሁ ልጆች ማለት ነው የምታውቁትን ሼር ብታደርጉን አብረን ብንሰራ እላለሁኝ። ሐሳቤን ጠቅለል ሳደርግ ክፉን ወደ በጎ እናምጣው፣ ጥሩ ያልሆነ ንግግርን ወደ በጎ እናምጣው፣ መርዝ የሚጎዳው ብልቃጡን ነው ቅድሚያ የሚለውን ሐሳብ ነው ዛሬ ጠቅለል ማደርገው ማለት ነው። እወዳችኋለሁ የኔ ተወዳጆች፣ አከብራችኋለሁ። ዩቲዩቤን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ሐሳብ ስጡኝ። ማስተካከል ያለብኝን ኦር ሊፍ ስገባ ሊሆን ይችላል፣ ኖርማል ታይም ሊሆን ይችላል፣ ቪዲዮ ልሰራ ሊሆን ይችላል። ቪዲዮ በተለይ ጀማሪ ነኝ ብዙ ጥርት ያለ ነገር እንትን ባልን እናንተ ግን እንዲ ብታረጊ እንዲ ነው እንዲ ብታረጊ እንዲ ነው ብላችሁ መልካም ሐሳባችሁን ብትሰጡኝ በጣም በጣም ደስ ይለኛል። ስለነበረን ቆይታ አመሰግናለሁ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝት ዝት ይበልልኝ። ሰላማችሁ ይብዛ። መልካም ጊዜ ተመኘቻለሁ። ባይ ባይ የኔ ተወዳጆች ቤተሰቦች።